እንዴት ያሳዝናል! ወይ ዳንኤል በጣም ድለቢስ ነው። እንዴት? ኤዱን በማጣቱ ነው እንዴ? በአስተሳሰቧ፣ በውበቷ፣ በሁሉም ነገሯ የምሬ ነው የምልሽ። ኤዱን በማጣቱ መቆጨት አለበት። ሄደን የተማረች ነች። ፍቅር አስጣት ታውቃለች። እንዴት እንደምትንከባከብና ትሪት ማድረግ እንዳለባትም ታውቃለች። ታዲያ ታቦት ሁሉ ዞሮ ቢሳለም ኤዱን የመሰለች ሴት የሚያገኝ ይመስልሻል? ልክ ነህ። ምን ነው ካሌብ ቆራብሽ እንዴ? ካሌብን አላፈቅረውም እንዴ? ይሄ ደግሞ ምን አይነት ቀልድ ነው? ይቅርታ አድርጊልኝ። ተውት። የት ነው የምትሄጂው? ሱቅ። አርፈሽ ተቀመጪ። የት እንደምትሄጂ አውቃለሁ። ኦፍ ካሌብ ተወኝ። አሁንስ አበሽ። አንተ እንደፈለክ የምትጫወብኝና የምትቆጣኝ ባሪያ አይደለሁ። ስራ ለመስራት የተቀጠርኩኝ ሰራተኛ ነኝ። ካሌብን አላፈቅረውም፣ እኔም ማፈቅረው ጌችን ነው። ለዘመናት ልቤ የተሰቃየለት ለጌች ነው ትላለች ትሁት። ዳኒ በጸጸት አለንጋ እየተገረፈ ይገኛል። ኤዱ ልቧ ቆርጧል። ካሌብ በቅናት እየተንጨረጨረ ይገኛል። የትሁት ድራማ በ46 አዳዲስ ነገሮችን ይዞልን መጥቷል። የሚቀጥለውን አብረን የምናይ ይሆናል። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች በሙሉ እንኳን ደህና መጣችሁ። ሰላማችሁ በያላችሁበት በክርስቶስ የበዛልኝ ይሁን። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ነባር የሆናችሁ ደግሞ ላይክ እያደረጋችሁ አበረታቱኝ። እንዴት ናችሁ? ሰላማችሁ ብዛ። ወደ ቪዲዮ እንሄዳለን። ትሁት ድራማ በ46 ብዙ አዳዲስ ነገሮችን ይዞልን መጥቷል። በ45 እንግዲህ ብዙ ጥሩ ነገሮችን አይተን ነበር። ቲና እንግዲህ ስትዋረድ አይተናል፣ ስትጮቀን አይተናል። በ45 ክፍል ላይ ዳኒ ፍቅረኛውን ይዞ ሲመጣ ስትጨልል አይተናታል። እንዲሁም ደግሞ ብዙ አዳዲስ ነገሮች ትሁት ካሌብን እንዳፈቀረች ምናምን ስትናገር ነበር። እንዲሁም ደግሞ ካሌብን በፍቅር አይን እያያትና ላፈቀረችው ሰው ስጦታ እንድትሰጠው ብሎ ሀብል ሲሰጣትም አይተን ነበር። ፍቅር የሚሸት ነበረ በዛን ሰዓት። በስተመጨረሻ ግን ነገሩ ተበላሸና አባባ ተናደው ተበሳጭቶ ኤዱን ስትሳደባት ቲና አባባ ተናደው እንግዲህ ማስታወስ እንደምችሉና ዊልቸር ላይ እያሉ እንዳሰቃየቻቸው በይፋ ይናገራሉ። እዛ ጋር ብዙ ነገር ቲናን ስትሳደብ እሳቸው ተናደው ለምን እንደዚህ ትናገሪያለሽ ብለው ተናግሯታል ማለት ነው። እንደዛ እያሉ ነበር 45 ያለቀው። በ46 ላይ እንግዲህ ምኑን ልንገርሽ ለማኝ ነሽ ብላ ኤዱን ስትናገራት በጣም ተናደው ተበሳጭተው እንግዲህ እንደዛ አትናገሪ፣ እኔ እኮ ዊልቸር ላይ ያለህ ላሰቃየህ እችል ነበረ ምናምን ስትል አላሰቃየሽኝም እንደ የቱን ልንገርሽ? በወጥ ፊትን የለቀለቅሽውን ነው ከኔ ጋር ከዳኒ ጋር አጠገበ ስትዳሩ የነበራችሁትን ነው ምናምን ብሎ ሲናገሩ በዛን ሰዓት በጣም ኤዱም ተደናገጠች። ዳኒም ሁሉም ነገር የተበላሸው በዛች ቅጽበት ነበረ። አባባ በተናገሩት ንግግር በመከራ የተቀበለውን ይቅርታ ዳኒ እንግዲህ ከኤዱ ይቅርታ በጣም በመከራ ነበር የተቀበለው። እሱንም አጥቷል። ሁሉም ነገር ተበለሻሽቷል ማለት ነው። ከዛ በኋላ እንግዲህ ብዙ ነገሮች እየተፈጠሩ ይገኛሉ። በዛ የተነሳ ትሁትንም እንግዲህ ይሄን ሁሉ ጊዜ እንዴት እያስመሰልሽ ትቆያለሽ? አባባ ማስታወስ እንደምችሉ አንቺ ታቂ ነበር፣ እንዴት አልነገርሽኝም? በጣም አምኜሽ ነበረ። ሁሉንም ነገር እኮ መጥቼ ምነግርሽ ስለማምንሽ ነበር። አንቺ ግን እስካሁን እንዴት ደበቅሽ? ብሎ መቶ ይናገራል ማለት ነው ዳኒ ትሁትን እንደዚህ ብሎ ሲቆጣት እኔ ባንተ ክፉ ስራ አብሬ የምተባበር ሴት አይደለሁም። እንዴት ነው ከውሸት ጋር የምተባበረው? የራሴ ጉዳይ ነው፣ ዞር በል ከፊቴ ብላ እሷን ፊት ነሳቸው። እንደዛ ሆና በጣም ተደናግጣ ክችን እያለች ነበር ካሌብ የደረሰው። ካሌብ ደርሶ ምንድነው ቤቱ ጭራ ላይ ድባቡ ምነው ቀዘቀዘሳ ምንድነው ምናምን ብሎ በሚጠይቅበት ሰዓት አባባ ንፋስ ለመቀበል ውጭ ሄዶ ነው እናም ደግሞ ውጭ ሄዶ ነው ስትል አንቺ ስለምን ተደበርሽ ምናምን ብሎ ሲጠይቅ ቲናና ዳኒ ተጣልተዋል ብላ በምትናገርበት ሰዓት ነበር
እንግዲህ ነገሩ እየደራው ማለት ነው። የቅናት መንፈስ እንግዲህ መጥፎ ነው። የሚያፈቅሩት ሰው ስለሌላ ሰው ሲናገር መስማትን የመሰለ ነገር የለም። እኔ ትሁት ላይ አልፈርድባትም እውነት። ምክንያቱም እሷ የቤት ሰራተኛ ነች፣ በዛም አልተማረችም ምናምን። ይሄ ሁሉ ነገር ተጫጭኖ ያፈቀረችው ሰው ስህተት እንደሆነ እንዲሰማት አድርጓታል ማለት ነው። እናም በዛን ሰዓት ነበረ ካሌብ እንግዲህ ስለ ቲና ስለ ኤዱ የተናገረው። ተጣልተዋል ስትል ለምን ብሎ ሲጠይቃት አባባ እንግዲህ ያን ነገር ዊልቸር ላይ ያለ ያሰቃዩትንና የስዳሩ የነበሩትን ነገር ስናገር ሰምታ በጣም ተናዳ ሄደች። ተጣላችሁ ምናምን ብላ በምትናገርበት ሰዓት በጣም ያሳዝናል። ዳኒ እድለቢስ ነው። እችን የመሰለች ቆንጅዬ የተማረች ፍቅር አሰጣት የምትችል ልባምና ብልህን ሴት ማጣቱ በጣም ሊያስቆጨው ይገባል ብሎ በምልበት ሰዓት በጣም ተናደደች ትሁት ማለት ነው። ወይኔ ብላ ተናዳ ተበሳጭታ አይደል ትክክል ነው ምናምን እያለች ከወጣ በኋላ በጣም ብግን ብላለች። ምክንያቱም እሷ ያፈቀረችው እሱን ነበረ። እሱ ደግሞ የሚያወራው ስለ ኤዱ ነበር። ኤዱን የወደዳት መስሎ ታያት ማለት ነው። ትሁት ስለ ኤዱ ሲናገር ኤዱን ያፈቀራት መስሏት ስለታያት እሷ በእሷ ቤት አሁን ኤዱና ካሌብ እንድጣመሩ ለማድረግ እየሞከረች ነው ብዬ አስባለሁኝ። እሱን ለመናገር ወደ ኋላ መጣለሁኝ እና በዛን ሰዓት ነበረ ተበሳጭታ ወደ ውጭ ወጣችሁ ማለት ነው። ወደ ውጭ ወጣችና ንፋስ እየተቀበለች ሄዳ ኤዱን አገኘችና ከኤዱ ጋር እየተነጋገሩ ነበር። ኤዱ እንግዲህ ድብርት ውስጥ እንደነበረችና ዳኒ እንደዚህ አይነት ነገር ያደርጋል ብላ አስባ እንደማታቅ ስህተቱን እንዴት ያለፈ ታሪኩን ሳይነግረኝ ከኔ ጋር ቆየ ብላ በጣም ተበሳጭታ በምትናገርበት ሰዓት ነበር እንግዲህ በመናደድ ምንም ልታመጫችም ብላ ልትመክራት ስትሞክር ከመናደድ ውጭ ሌላ ምንም አማራጭ የለኝም ብላ ኤዱ ትመልስላታለች። እንደዛ እየተባባሉ ነበር። መሀል ላይ አንቺስ ለምን ተደበርሽ? ካሌብ አስደበረሽ ወይ? ምንድነው ችግሩ ብላ በምትጠይቅበት ሰዓት ትሁት እንግዲህ አይ እኔ ካሌብን አላፈቅረውም አውቄ ነው፣ እኔም ማፈቅረው ጌችን ነው፣ ለዘመናት ልቤ የተሰቃየለትም ለጌች ነው ብላ ትናታለች። ኧረ ምን አይነት ቀልድ ነው? እንዴት እንደዛ ትናገሪያለሽ? ይሄን የመሰለ ነገር እንዴት ትዋሽኛለሽ? ብላ በጣም ትናደድባታለች ኤዱ ማለት ነው። ይቅርታ አርግልኝ፣ ለመዋሸት ፈልጌ አልነበረም። ካሌብን አፈቅረዋለሁ ብዬ ብነግርሽ ምን ያህል ትረጅኛለሽ ብዬ ስላሰብኩ ነው። አሁንም እንግዲህ ለጌች ዋጋ እንደከፈልሽና እንደመከርሽኝ አርጌ ቆጥራለሁ ብላ አለች። እናም በቃ በጣም ኤዱ ተናደደችና ትሁትን በጣም ተወዳትና ታምናት ነበር። አሁን በጣም ተናዳባታለች። እኔ ፍቅርሽን በእጅሽ ውስጥ ለማስገባት ብዙ ነገር እየሆንኩ ይህን የመሰለ ነገር እንዴት ተዋሽኛለች ብላ ትወቅሳታለች። ይቅርታ አድርግልኝ እያለች ይቅርታዋን እየጠየቀችም ይታያል ማለት ነው። እንግዲህ እኔ እንደማስበው ከሆነ ለካሌብም እንዲሁም ደግሞ ካሌብ እንደዛ ሲያሞግዛት ኤዱን ስለሰማች ኤዱን ያፈቅራታል ብላ ስላሰበች ይመስለኛል እንግዲህ ትሁት መታ ለኤዱ እንደማታፈቅረው የምትናገረው ማለት ነው። እና ኤዱም ጋር ስሜት ካለ ኤዱና ካሌብ እንድጣመሩ ስለምትፈልግ ይመስለኛል እንደዛ የምትሆነው። በአንድ በኩል ደግሞ ህዳ ከዛ መጣችና ሀብሉን ትመልስለታለች ማለት ነው ለካሌብ። እንግዲህ ማገባው ሰው አግብቷል፣ ስለዚህ አያስፈልግም ብላ በምትልበት ሰዓት እንዴ ዳግመኛ ማፍቀር አችም ሆይ ለምን ትሰጭኛለች ብሎ ስላት አይ ከዚህ በኋላ አላፈቅርም ብላ ለካሌብ ስትሰጥ ይታያል ማለት ነው ሀብሉን። በጣም ነው የሚያሳዝነው። ትሁት አሳዘነችኝ በእውነት። ግን ደግሞ መቾከል አልነበረባትም። አሞገሳት እንጂ አላፈቀራትም። ስለዚህ እንደው ባትቾክል መልካም ነገር ነበረ። ፍቅር እኮ አይቾክልም አይደል እንዴ? ፍቅር ይታገሳል አይደለ? እና መታገስ ነበረባት። አሳዘነችኝ ግን የኔ ምስኪን፣ ወይኔ ያሳዘነችኝ። ግን ደግሞ እንደማታፈቅረው ማለት ካሌብን እንደማታፈቅረው መናገር አልነበረባትም። መፍትሄ የሚገኘው እሷ እያፈቀረች መሆኑ ብታወቅ እና ኤዱ እንዳወቁ በዛው በቀጥሉ መልካም ነበር። ግን ነገሩን አበላሸች ማለት ነው። ያም ሆነ ይህ ግን መጨረሻውን እግዚአብሔር ነው የሚያውቀው። ግን ይጋባሉ ብዬ አምናለሁ ነው። እናም እንደዛ እየሆኑ እያሉ ነበረ ንፋስ ለመቀበል ወጣችና ትሁት ንፋስ ለመቀበል ወጣችና ከሆነ ሰው ጋር ዳኒ ጋር መሰለኝ አላውቅም፣ አይታይም በደንብ ቁጭ ብላ ነበረ ውጭ ላይ።
በዛን ሰዓት ነበር ካሌብ ወደ ቤት እየመጣ ትሁትን ያያት። በጣም ተናዷል። ምን አናደደው? ያፈቅራታል ማለት ነው። እሱም ይፈልጋታል። መናገር ይፈራል እንጂ ውስጡ ላይ ስሜት አለ ማለት ነው። በጣም ብግን ብሎ በጣም ተናደደና የት ነበርሽ ብሎ መጥቶ ቤት ስትገባ ይጠይቃታል። ፍቅር ግን ደስ ሲል በእውነት ደስ የሚል እብደት ነው ፍቅር። እና በምልበት ሰዓት እኔ ንፋስ ለመቀበል ወጥቼ ነው ምናምን በምትልበት ሰዓት በስራ ሰዓት መውጣታችን ምናምን ብሎ ተቆጣት። እሷ በጣም ተደናገጠች እና እሺ ይቅርታ ብላ ተመለሰች። በአንድ በኩል ደግሞ ሄዶ አባባን እንዴ ከየት ነው የምትመጣው ምናምን ብሎ በጣም ተናዶ በምናገርበት ሰዓት አባባ መልስ መልሱ ይታያል። ለምን ትናገራታለህ? መብቷ ነው። ስራ ከጨረሰች በኋላ ወጥታ መዞር ትችላለች፣ የፈለገችው መሆን ትችላለች። አንተ ለምን እንደዛ ትላታለህ? እኔ እኮ እዚህ ስሰቃይ ሞት አፋፍ ላይ ሁኜ እያለው እሷ ነበረች ከኔ ጋር ሁና ስትጋፈጥ የነበረችው። አንተ እሷን ልትናገራት አትችልም፣ እሷን ለመናገር ሞራል የለህም ብሎ ካሌብን ሲቆጡ ይታያል። ልጄን አትናገራት ስሉ እንደዚህ ፊት እየሰጣት ነው እንዝላል የምትሆነው ስትል እንዝላል እንኳን አትበላት ብሎ ካሌብን ሲቆጡ ይታያል። አንተ ራስህን መርምር እያሉ ራስህን ተቆጣ እያሉ እሱን እየተቆጡ ይገኛሉ። ልክ ናቸው። ምን አገባው ካሌብ? ከፈለገ ፍቅሩን አይናገርም እንዴ? እንደዛ ምላት። በዛን ሰዓት ነበረ ካሌብም ተናዶ ዝም ያለው ማለት ነው። እንደዛ እየተባለ እንግዲህ አባባ ለአባባም እንደ ከፋት እና ያፈቀረችው ሰው እንዳስከፋት ምናምን ትናገራለች። ዳግመኛ ህይወቴ ላይ እንዳይመጣ ነው የምፈልገው ብላ በምትናገርበት ሰዓት አይዞን እያሉ አባባ ሲያጽናኗትም ይታያል። የኔ ልጅ ጎበዝ፣ ጠንካራ፣ እኔ ድርሻለሁ፣ እግዚአብሔር አምላክ የተሻለ ሰው ይሰጥሻል እያሉ ሲመክሯትም ይታያል። እሷም እሺ እያለች ነበር። እናም ውጭ እየወጣችም ደግሞ ለይቷ እየደወለች ደብሮኛል፣ ከፍቶኛል እያለችም ነበር። የኔ ምስኪን እና ደግሞ መልካም ነገር እንደሚሆን ተስፋ አደርጋለሁ። ትሁት አይዞሽ የኔ እናት። እና በአንድ በኩል ደግሞ ዳኒ ያሳዝኖኛል። በጣም ተጸጽቷል። በጣም ተጸጽቷል። አሁን ላይ ከቲና ጋር በሚገናኙበት ሰዓት እንግዲህ ቲና ያቺ መርዝ አሁንም እሷ አልተጸጸተችም፣ አልተመለሰችም። አሁንም በቀል ላይ ነች። አሁንም ተንኮል እያሰበች ናለችው። ያ ሁሉ ነገር ተደርጎ እሷ በጥቅምና በብር ታውራለች እና አሁንም ዳኒን ከቤት አትውጣ እያለች እዚህ ሁነን እኔና አንተ አንድ ሁነን ሁሉንም ነገር ማስተካከል አለብን እያለች እየወተወተችው ትገኛለች። ከቲና ስለተጣላ እሷ ደግሞ በጣም ደስ ብሏታል። ወደ እሷ የሚመለስ መስሏት እሱ በጣም በጸጸት አለንጋ እየተገረፈ ይገኛል። ምንም እረፍት ሊያገኝ አልቻለም ማለት ነው። እሷ ግን በቃ ደስ ብሏት ወደ እሷ ተመልሶ እንደ በፊቱ ክፉ ስራ የሚሰራ መስሏት የወተወተችው ትገኛለች። እሱ መስሚያው ጥጥ ነው፣ አይፈልግም። እና አንቺ ጨካኝ ነሽ፣ እንዴት አሁንም ልብሽ አይራራም? እንዴት ነው እንደዛ የምትሆኙ? እያለ በጣም እየተቆጣት ይገኛል። እሷም አትፈልግም። አባባን ይቅርታ በምትልበት ሰዓት አባባም ይቅርታዋን አልተቀበሉም። ስለዚህ እሷን ለበቀልና ለቅም ተዘጋጅታ ተነስታለች ማለት ነው። እንዴት አድርጌ ነው እነዚህን ቤተሰቦች ግልብጥብጣቸውን አውጥቼ ገንዘበን ይዤ ከዚህ የሚወጣው? ቲና አስብ እያለች ራሷን እያሰበች ለበቀል እያዘጋጀች ለተንኮል እያዘጋጀች ትገኛለች። ከእንደዚህ አይነት ሰው እግዚአብሔር ይጠብቀኝ። በእውነቱ በጣም ተንከሲስ ሰው ነች እና እንደዛ እያለች ትገኛለች። በጣም ነው የሚያሳዝነው። ዳኒ ያሳዝኖኛል። አባባ እንግዲህ ኤዱንም እየለመኗት ነበር። ኤዱ ደግሞ ስለሱ አያውሩ አልፈልግም አባባ እርሶን ስለምወዶት ነው ብላ ስትላቸው እሳቸውም እሺ ብሎ ዝም ብለዋል። ግን ዳኒ በጣም ጥሩ ልጅ ነው። ክፋት እኔ ጋር አላደረሰም፣ ለእኔ ብሎ ህይወቱን ሰጥቶ ሊያድነኝ ሞክሯል እያሉ ሲናገሩ ይገኛል። ግን አባባ እንደምንም ኤዱን እና ዳኒን የሚያስታርቁ ይመስለኛል በቀጣይ ክፍል። እንደዛ የሆነ ነው እንግዲህ። በጣም ካሌብ ተናዷል ማለት ነው። ተናዷል። ቅናትም ተጸናውቶበታል። ከትሁት ፎንቃ ገብቶበታል። እሱ በተናገረው እንግዲህ ፍቅሯን እሷ ደብቃ እንትን እያለች ትገኛለች። ግን ካሌብ ደግሞ ትሁትን እየተከታተላት ይገኛል። ከቤት እንዳትወጣ ምናምን ስል በጣም ተናዳ ምን አገባህ? እኔ እኮ ሰራተኛ ነኝ እንጂ አንተ በምትፈልግበት ሰዓት የምትጫወትብኝ ሰው አይደለሁም።
አታናደኝ ትቼ ነው የሚሄደው ምናምን ስትል ካሌብ ደንግጦ እሺ ብሎ ሲመለስ ይታያል። በጣም ትሁት ተናዳለች። እንግዲህ አራስ ነብር መስላለች ማለት ነው። ምክንያቱም ስለ ኤዱ በምናገርበት ሰዓት ተሰምቷታል፣ የበታችነት ስሜት ተሰምቷታል። ደረጃዬን አላወኩም በማለት ግን እንደዛ አይደለም። ፍቅር መስፈርት የለውም። ትሁት የተረጋግ እያልኳት ነው። እና እንግዲህ ቲና ምን አይነት ሀሳብ ይዛ እንደምትመጣ አይታወቅም። እሱን የምናየው ይሆናል ማለት ነው። በስተመጨረሻም እንግዲህ ዳኒ ሄዶ ኤዱን ይቅርታ በሚጠይቅበት ሰዓት አንተ እኮ ከስህተት ተምረህ አይደለም ዙረ እዛ ሆነ ነው ይቅርታ የምትጠይቀኝ፣ ስለዚህ ዝም በል ብላ ጥላው ሄደች ማለት ነው። ትሁትን አግኝቷት እኔ በጣም የማረባ ሰው ነኝ፣ ከስህተት የማልማር እዛ ቦታ ብቻ የሆንኩ ሰው ብሎ በጣም በጸጸት ስብገነገን ይታያል። ከዛ ትሁትም እንግዲህ ተረጋጋ ምናምን እያለችው ነበር። ወደ ቤት መጣና አባባ እግር ላይ ወድቆ አባባ ይቅርታ አድርግልኝ፣ እኔ ይቅርታህን በፍጹም ነው ምሻው፣ በቃ ከልብህ ይቅርታ አድርግልኝ ብሎ ሊጠይቅ ወደ ቤት ሲመጣ ይታያል። በዛን ሰዓት ነበር ቲና ያገኘችው። በቃ ልትወጣ ነው ማለት ነው ከዚህ ቤት፣ አትውጣ፣ እኔ እናንተ እጅ ላይ ተያይዘን እኚህን ቤተሰብ ድምጥማታቸውን አወጥተን ገንዘባችን ይዘን አላማችን ማሳካት ነው ያለብን ብላ በምትልበት ሰዓት ነበር አልፈልግም፣ አንቺ ጭራቅና መጥፎ ሰው ነሽ፣ ከአንቺ ጋር ከዚህ በኋላ አልተባበርም፣ በአንቺ የተነሳ ነው ህይወቴ የተበላሸው ብሎ ገፍትሯት ነበር ወደ አባባ የገባው። አባባ ጋር ገብቶ እንግዲህ በጣም ስለምናቸውና ስደፋ ይታያል ማለት ነው። ጉልበታቸው ላይ ተደፍቶ አባባ ይቅርታ አድርግልኝ፣ በጣም ተጸጽቻለሁ፣ ክፉ ስራ ሰርቻለሁ፣ ስራዬ እንኳን ይቅርታ የሚያስደርግ አይደለም፣ ግን አንተ ደግሞ ይቅርታን የምታስተምርና በጣም መልካም አባት ስለሆንክ እባክህን ይቅርታ አድርግልኝ ብሎ እግራቸው ላይ ሲወድቅ እሳቸው ዝም ብሎ እያዩ ነበር። ይቅርታም አላሉም፣ ምንም አላሉም፣ ይቅርታም አላደረጉለትም። ዝም ብሎ እያዩ ነበር። ግን ጠርቶ ወደ ቤት የሚመልሱ ይመስለኛል። በክፍል 47 እንግዲህ ብዙ አዳዲስ ነገሮችን እናያለን ብዬ አስባለሁ። 46 ይሄን ይመስል ነበረ። በ47 በጣም ብዙ አዳዲስ ነገሮችን አያለው ብዬ አስባለሁ። ካሌብ እንግዲህ እንደሚያፈቅራት ይነግራታል ወይም ሌላ ሰው ይናገራል። ብቻ ፍቅሩን የሚገልጽበትን መንገድ የምናይ ይሆናል። እንግዲህ አባባ ደግሞ ዳኒን ወደ ቤት የሚመልሱና ከኤዱ ጋር የሚያስታርቁ ይመስለኛል። ይሄ የኔ ሀሳብ ነው። ኤዱም እንግዲህ መጸጸቱን አይታ ይቅርታ ለዳኒ የምታደርግለት ይመስለኛል፣ በአባባ ስለማትጨክን። ቲና እንግዲህ ምን አይነት ሀሳብ ይዛ መታ አሁንም እንደምትጎዳቸው አይታወቅም። ከቤት እሷ መቼም ነው አትወጣም። ከካሌብ ጋር መሆን ትፈልጋለች። ይቅርታ ትሻለች፣ ግን ማንም ይቅርታ አያደርግላትም። ዝም ብላ ስትቅበዘበዝ ትኖራለች። እሷ ታስባለች ክፉ ሀሳብ መቼም ክፉ ነው እና ይከሽብባታል። አሁንም እንደሚከሽብባት እኔ ተስፋ አለኝ። በ48 እንግዲህ በ47 ብዙ አዳዲስ ነገሮችን የምናይ ይሆናል። እስከ ቀጣይ ቪዲዮ ድረስ በሰላም ቆዩልኝ። ቻናልን ሰብስክራይብ በማድረግ ተቀላቀሉ። እግዚአብሔር አምላክ ከእናንተ ጋር ይሁን። ሀገራችን ኢትዮጵያን እግዚአብሔር አምላክ ይጠብቅልን። ለሕዝቦቻችን ፍቅር፣ አንድነትን ያድልላቸው። መልካም ቆይታ